አሰላሙ አለይኩም ወራህመቱላሂ ወበረካቱ። የዩቲዩብ ቻናል ጓደኞቼ እንዴት ናችሁ? ሰላም ናችሁ? ደህና ናችሁ ወይ? እኔ በጣም ሰላም ነኝ አልሐምዱሊላህ። እንዴት ዋላችሁልኝ? እንግዲህ ኡም ሰዓዳ በሰዓቷ ከች ብላለች። ውሏችሁ፣ ጤናችሁ፣ ምቾታችሁ፣ ህይወታችሁ ሁሉ ሰላም ነው ወይ? ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ሰላማችሁን ብዝዝት ታርጎ ያትርፈው። አላህ ሀገራችንን ሰላም ይመልስልን። ሰላም ይቀርማልና የሀገራችንን ሰላም ተመልሶ ለሀገራችን አላህ ያብቃን። ቤተሰቦቻችንም ሰላማቸው ይብዛ። እርዝቃችንን ራሱ በሀገራችን ይከፈትልን። የሰው ሀገር በቃ ይበለን። እህት ወንድሞቻችን በህገ ወጥ እየመጡ ለአሳራት ለአሳምሳ እየሆኑ ከዛም ደግሞ ካሳወጡልን ስንል ደግሞ መንገድ ላይ ይታገታሉ። ብዙ ስቃይና መከራ ይደርስባቸዋል። አላህ ተስቃይና ተመከራ ያውጣን ያ ረቢ አላህ። ከዛም ደግሞ እነሱስ አንድ የሆኑ ረበል ዓለሚን የቀደረባቸው ነው። እሺ ግን እችኛዋ ምስኪኗ ደግሞ ገንዘብ ታዘጋጃለች። የገንዘቡን ትትጨናና እንደገና ደግሞ ሀሳቡ ጭንቀቱ ልባችን ዝቅ እያለ ልባችን በሽታ እየሰረቀን ነው። አላህ የሀገራችን ሰላም መልሶ በሀገራችን ያረጋጋን። በሀገራችን ርዝቃችን ይከፈትልን። ርዝቃችን ይብዛ በሀገራችን። የሀገራችን ሰላም ይመለስ። በቃ ይበለን። እንግዲህ ህዝባችን አለቀ፣ ተጨፈጨፈ። አላህ በራህመት አይኑ ይየን። አላህ በራህመት አይኑ ይየን። በቃችሁ ይበላል እና ያው እንግዲህ ዛሬ ከች ብዬላችኋለሁ። ሰዓዳ ከልጅነት እስከ ስደት ያለውን ህይወቷን ልታጫውታችሁ መታለች። ያው እንግዲህ እናትና አባቶቻችን እየተለያዩብን ያው ግማሾቻችን በእናትያ ስር የምናድግ እንደዚህ ባጎት በአክስት በቃ ብዙ ነገር እናትና አባት ሲለያይ ብዙ የሚበላሽ ነገር ስላለ በብዙ ሁኔታ ውስጥ የምናድግ ሰዎች አለን። ተስፋ የሌለን እውነት ተስፋ ሳይኖራቸው እየቀሩ ብዙዎቹ ያልፋል ብለው የማያስቡት መድኃኒት በልተው ይሞታሉ አለጊዜያቸው። ታንቀው ይሞታሉ አለጊዜያቸው። ይህን ነገር ማድረግ የለብንም። ጎበዝ መሆን አለብን። ጠንካራ መሆን አለብን። እናት እኮ ታልተበደለች፣ እናት እኮ ክፉ ነገር ታልደረሰባት ልጆቿን ትታ አትድም። ገባችኋ? ስለዚህ እኛም ጠንካራ ሴቶች መሆን አለብን። ጠንካራ እናቶች መሆን አለብን። ጎበዞች መሆን አለብን። ስደትን ብንወጣ ጎበዝ መሆን አለብን። የደረሰብን ይድረስ። ይሄ ዱንያ ስለሆነ ዱንያ እኮ ተገለባባጭ ነው አይደል? ዛሬ አንድ ነገ አንድ ነው። ስለዚህ ዱንያ ላይ ላለ ነገር ተስፋ መቁረጥ አያስፈልግም። በማንኛውም አጋጣሚ ይክፋል። በማንኛውም አጋጣሚ በቃ እንቸገር። የሰው ልጅ ሞቶ እንጂ ወርቁ አይቀርም፣ ይነሳል። ምንም ፈተና ቢበዛበት የተፈጠርነው ደግሞ ለፈተና ነው። ዱንያ የፈተና ሀገር ነው አይደል እንዴ? ዱንያ ማለት የፈተና ሀገር ነው። ዱንያ ላይ አትፈተኑ ቢለን ስንወለድ ባላለቀስን ነበረ። ስንወለድ ዱንያ የለቅሶ ሀገር፣ ዱንያ የፈተና ሀገር ሲሆን አይደል ስንወለድ እያለቀስን የምንወጣው። ለምን መጣን ወደ ዱንያ እያልን እና ለዱንያ ህይወት ተስፋ መቁረጥ አያስፈልግም። ገንዘብ መጣ ይጠፋል። ጠፋ አልሐምዱሊላህ ረብል ዓለሚን። ጎበዝ ተሆን ለአላህ ምስጋና ሰጥተን አላህን አመስግነን ተተቀበልን የመጣብንን ፈተና ይመጣል። ደግሞ መልሶ የጠፋው ይመጣል። ግን ጎበዝ መሆን ነው፣ ጠንካራ መሆን ነው፣ ጀግና መሆን ነው የሚያስፈልገው። ጀግና እንሆን፣ ጠንካራ እንሆን። ለልጆቻችን ጥሩ ነገር እናስቀምጥ። እኛ ጀግና ሆነን የእኛን ታሪክ ሲሰሙ ልጆቻችን ራሱ የመጣባቸው ፈተና ቢመጣ ጀግና ነው የሚሆኑት። ለፈተና ቦታ አይሰጡም። ለችግር ቦታ ሰጥተው ህይወታቸውን በትንሹ ነገር መቅጠፍ አይፈልጉም። ተስፋ አይቆርጡ። ጎበዝ ተሆኑ። የእኛን ጉብዝና የእኛን አሻራ ተከትሎ ተሄዱ። ለልጆቻችን ደግሞ
ነገ የሚያፍሩበት አሻራ ሳይሆን ነገ አይተውት ተኛ ተምሮ ጎበዝ የሚሆኑበትን አሻራ ነው ጥሎ መሄድ። መው ስለ ብልግና እያወሩ ያንን መው እየተጨፈረ ያንን ነው ስለ ፖለቲካ እየተወራ ያንን ስለ ዘረኝነት እየተወራ ያንን እንዲከተሉ ላ ያ ከሆነ ምናልባት እኛ ዲናችንን ባናቅ እኛ ተስልምና ውጭ ብንሆንም ልጆቻችን ደግሞ ዲነኛ ይሆኑና አላህ ያጠላውን ነገር ይጠሩና ሲያውን ያፍሩብናል። አብዛኛዎቻችን እኮ ምን ነው ከእንደዚህ ያለና ባልወለድ ምን ነው ከእንደዚህ ያለ አባባ እንወለድ የምንል እኮ አለን አይደል? ስለዚህ ከእንደዚህ አይነቶቹ ሳይሆን የኔ እናት እኮ ጀግና ነበረች፣ እኔም እንደ እናቴ ጀግና ነው የምሆነው ብለው ተስፋ የሚያደርጉበትን ነገር ማስተማር ማስቀመጥ። በአሁኑ ጊዜ ቴክኖሎጂ አለ። ድሮ እንኳን ምንም ነገር በሌለበት ጊዜ እንሰበሰብና ምድጃ ዳር ታሪካቸውን እንጠይቅ ነበር። እናቶቻችንን አባቶቻችንን እንዴት ነበር እያለን እንጠይቃለን አይደል እንዴ? በጥየቃ እንትን ሰው ያው ትንቢልም አሁን ደግሞ ጥየቃ ራሱ አስፈልጋል። በቃ ዩቲዩብ ይገባሉ፣ ነገ ጧት ስልክ ይይዛሉ፣ ይገኛል በቀላሉ ነገር ባሉ እንኳን አይደለም ባሉ እንኳን ሳይሆን በተግባር ከፍተው የሚደሱበትን ነገር ትምህርት የሚወስዱበትን ነገር የሚጎብዙበትን ነገር እያስተማርናቸው ብንሄድ ቴክኖሎጂ ረቋል። አሁን እንኳን አይደለም ጀዋል ላይ ቀርቶ በቴሌቪዥን እንትን እያሉ እያወጡ ማዳመጥ ይችላሉ። ቴሌቪዥን ላይ መሰካት ይችላሉ። ይህን ድምጣችንን መልካችንን አውጥተው መከታተል እኮ ይችላሉ። ቤተሰብ ተኮር እንኳን አይደለም ስልክ ላይ እና ማለት ነው። እና በጎ ነገሮችን እንትን እያልን እያስተማርን እንለፍ። ስደት ብዙ ነገር ያስተምራል። አልሐምዱሊላህ ረብል ዓለሚን አልሐምዱሊላህ ረብል ዓለሚን አልሐምዱሊላህ። ግን እኛም ብዙ ነገር ቢያስተምረንም እኛ የተሰደድነውን ስደት ግን ልጆቻችን አይሰደዱብን። አላህ በሀገራቸው አረጋግቶ ርዝቃቸውን በሀገራቸው ያድርግላቸው። ስደት አይሰደዱብን። ስደት በቃ ይበለን እንግዲህ በእኛ ይብቃ። በቃ ልጅነታችንን፣ ጊዜያችንን፣ ጉልበታችንን ብልት አደረገው ስደት አይደለም። አላህ በሀገራችን ሰላሙን መልሶ የሀገራችንን ሰላም መልሶ ልጆቻችን ደግሞ በሀገራቸው አቁሙ ርዝቃቸውን ከፍቶ በሀገራቸው ርዝቃቸውን ያብዛላቸው። ስደትን አላህ ይዝጋላቸው። እንደው ስደት አይውጡብን ልጆቻችን። እኛ ወልደን ትተናቸው መጣን። የወለደ እናት የሆነ ያውቀዋል። እናት ያልሆነ ምናልባት ላያውቀው ይችላል። ግን እናት ትሆናላችሁ ወደፊት። ዛሬ ላይ እናት ያልሆናችሁ ሰዎች ምናልባት የእናትነት ምንነቱ ባይገባችሁ ነገ ላይ ደግሞ ትወልዱ እናት ትሆናላችሁ። ወላሂ እኔ እናቴን ማለት ነው እኔ እናቴን በጣም ነበረ ምጠላት። ምነው ያደግኩት አባቴ ጋር ስለነበረ አትወደንም፣ ለምን ትታን ሄደች፣ ብዙ ነገር ነበር ማስባት። ግን እናት ትሆን እኔም አወቅኩት ዛሬ። እናቴስ ከአባቴ ጋር ባለመግባባት እዛው ሰፈር ላይ ነው። እኛ ደግሞ ተሰማይ ራቅ ሀገር ሆነን ድምጣችንን እንጂ መልካችንን እንኳን አያውም ልጆቻችን።
ስለዚህ ከባድ ነው ሁሉም ነገር እና እናትነት ትልቅ ደረጃ አለው። እናት ለልጇ ብዙ ዋጋ አላት። አባትም ዋጋ አለው። እኛ አባት ዋጋ ያለውም ብዬ አይደለም። አባትም ትልቅ ዋጋ አለው። እኛ አባታችን በእኛ ምክንያት ብዙ ሴት አግብቶ ፈቷል። ለልጆች ያልሆነ ለእኔ ሆነኝ እያለ ማለት ነው። ግን አባትም ብዙ ዋጋ ቢከፍል እናት ግን ግዴታ አስፈላጊ ናት። ተቤት ግድ እና አላብዛባችሁ፣ አበዛሁት። በቃ እመጣለሁ፣ ዘልቃለሁ፣ አልጠፋም። አበረታቱኝ፣ አጠነካክሩኝ። እነሽም ይሄ መጀመሪያ ነው። እንግዲህ ሁሉም ታሪክ ወደ መጨረሻው ላይ ታውታላችሁ። የሰው ልጅ ተየት ተነስቶ የት እንደሚደርስ እንጂ ሰው እኮ ብርቱ የለም እኮ። ሰው ብርቱ ነው ወይ? አዎ ብርቱ ነው። የሰው ልጅ ብርቱ ነው፣ በጣም ብርቱ ነው። ግን ብርቱ እንደመሆናችን መጠን ተስፋ እንዳትቆርጡ፣ ተስፋ እንዳትቆርጡ። ያልፋል የሚለውን ነገር ያዙት። አዎ ያልፋል። ሰው ከመሬት በላይ ከሆነ ያልፋል። አዎ ያልፋል። ከመሬት በታይ ከሆነ ግን ታያልፍም፣ እንዲሁ ይቀራል። ስለዚህ ያልፋል የሚለውን ይዛችሁ ተስፋ ሳትቆርጡ፣ የተፈጠረው ችግር ቢፈጠር ትዕግስት ኑሮን አላህን አመስግነን የሰጠንን ነገር አመስግነን በሶብር መቀበል ነው። የተሰደደ ሰው ብዙ ምስጢር አለው። የተሰደደ ሰው ብዙ ችግር አለው። ስለዚህ አብሽሩ፣ ሁላችሁም አበረታቱኝ፣ ሰብስክራይብ አድርጉኝ፣ ላይክ ሼር አድርጉልኝ። አይከፈልበትም። ወደ ዩቲዩብ መዝለቃችሁ አይቀርም። ይሄ ቁም ነገር ነው። የማይረባ ነገር ላይ ጊዜያችንን ከምናባክን የሚረባ ነገር ላይ ጊዜያችንን ብናባክን ይሻላል። እኛ ሲል አይናችንን ተክለን እናድራለን። ሰው ዩቲዩብ ላይ፣ በሰው ቲክቶክ ላይ እነሱ እኮ እየሰሩ ነው። እኛ ግን ጊዜያችንን እያባከን ተመልካች ነን። እንቅልፋችንን አጥተን እያጠን ግን እንደዛ በምናደርግበት በእርግጥ ላይክ እናርጋቸው፣ ሸር እናርጋቸው፣ ሰብስክራይብ እናርጋቸው፣ ችግር የለውም፣ አይከፈልበትም። ግን እንደዛ አድርገናቸው እኛም ለምን የራሳችንን ስራ አንሰራም? ለምን ስልካችንን ጓደኛ እናረግም? በቃ በአሁኑ ጊዜ ችግርን፣ ሚስጥርን ጓደኛ አለኝ ብሎ ለሰው ከማውራት ልክ እንደ ሰው አድርጎ እንደዚህ ካሜራን ክፍት አድርጎ ማውራት ይሻላል። ሰው እንደሆነ ጥሩ መልስ አይመልስም። አሁን ጊዜ ወይ ይሄን አለች እንድኩናለች ሌላ ቁስል ይጥፋል፣ ሌላ ቁስል ያመጣል እንጂ መፍትሄ አይሰጥም። መፍትሄው ካላህ ነው። ስለዚህ ስራችንን እየሰራን ሚስጥራችን ተስልካችን ጋር ማለት ነው። እና በዛሁባችሁ በአዲስ ነገር እመጣለሁ ኢንሻአላህ።